ሰላም እንደምን አላችሁ ውድና የተከበራችሁ የቻናሌ ተከታታዮች በባለፈው ቪዲዮ የማትስ ጥያቄ ወይም ደግሞ ኳንቲታቲቭ ሪዝኒንግ የምንላቸውን ሰርተን ነበር። እንዲሁም የእንግሊዘኛ ጥያቄዎች ወይም ቨርባል ሪዝኒንግ የሚባሉትን ሰርተናል። እስካሁን አናሊቲካል ሪዝኒንግ ወይም ሎጂካል ሪዝኒንግ የሚባሉ ጥያቄዎችን አልሰራውላችሁም ነበር። በዚህኛው ክፍል አናሊቲካል ሪዝኒንግ ወይም ሎጂካል ሪዝኒንግ ይዤላችሁ መጥቻለሁ። እንደውም ብዙዎቻችሁ ይሄኛው ፓርት እየከበደን ስለሆነ ቪዲዮ ሰራልን ብላችሁ ጠይቃችሁ ነበር። ይሄው ቪዲዮውን አዘጋጅቻለሁ። እናንተ ዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። ቻናሉን እንደምታዩት አዲስ ነው። እነዚህ ጥያቄዎች በቀጥታ እኔ ራሴ ዛሬ ዓመት የተፈተንኳቸው ጥያቄዎች ናቸው። ሞክ ኤግዛም ላይ የመጡ ማለት ነው። ሞክ ኤግዛም ላይ የሚመጡ ጥያቄዎች ዋናው ፈተና ላይ ይደገማሉ። አፕሮቻቸው የተወሰነ ቢቀየር እንጂ አሰራሩ ከገባችሁ ከዋናው ጥያቄ ጋር በምንም አይለያዩም ማለት ነው። የመጀመሪያውን ጥያቄ ልስራላችሁ። ትንሽ ድምጼን ሰሞኑን ኮመን ኮልድ አፌክት አድርጎኝ ሳም ዲስተርባንስ ይኖራል። ለማንኛውም ግን እንግባባለን ብዬ አስባለሁ። ቴንኪው። ግርማ ranks 7th from top and 28th from bottom in the class. How many students are there in the class? A 16, B 23, C 34, D 35 ይላል። አንዳንዶችን እስከ አሰራራቸው አምጥቼላችኋለሁ። ምክንያቱም እዚህ ስክሪን ላይ ስጽፍ አጻጻፉ ትንሽ እያስቸገረ አልታያችሁ እያለ ስለተቸገርኩኝ አንዳንዶቹን ሰፋ ያለ ማብራሪያ የሚያስፈልጋቸውን እንደዚህ ኮምፒውተር ላይ ጽፌ መልሱን አምጥቼላችኋለሁ ማለት ነው። አጫጭር ማብራሪያ የሚያስፈልጋቸውን ግን ጽፍላችኋለሁ እዚሁ ላይ። ይሄ ጥያቄ እንደምታዩት እንግዲህ መልሱ 34 ሲ ነው የሚሆነው ማለት ነው። ሲ 34 ይሆናል። ለምንድነው ሲ የሚሆነው? ይሄ ግርማ የሚባለው ሰው ከታች ሰባተኛ ነው፣ ላይ ሰባተኛ ነው፣ ከታች 28ኛ ነው። ዳብል ካውንቲንግ እንዳይኖር አንደኛው ላይ ብቻ ለመቁጠር -1 እናደርገዋለን። ስለዚህ 7 ሲደመር 28ኛ አጠቃላይ 34 ተማሪዎች ውስጥ ክላስ ውስጥ ይኖራሉ ማለት ነው። ቀላሉ ይሰራል። ይሄ እንግዲህ አናሊቲካል ወይም ሎጂካል ሪዝኒንግ ቀለል ካሉ ጥያቄዎች ነው እየጀመርኩላችሁ ያለው። ወደ ታች ከበድ እያሉ ይሄዳሉ። ጥያቄ ብዙ ጊዜ ሲጀመር በትምህርት ስርዓት ፔዳጎሎጂ ስንማር ቀለል ካለ ነው የሚጀመረው። ከባድ ከሆነ ተማሪዎች ይጨናነቃሉ ወይም ደግሞ ቀድመው ቴንሽን ውስጥ ይገባሉ ተብሎ ይታሰባል። አይዟችሁ እናንተ ግን እንዳትፈሩ፣ ሪላክስ አድርጉ፣ ተዘጋጁ፣ አንብቡ። ጥያቄዎቹን አንደርማይን አታርጓቸው። ከባድ ጥያቄዎች አሉ። ግን ደግሞ ዘና ፈታ ብላችሁ ነው። ትምህርት ዘና ማለት ይፈልጋል። መጨናነቅ ካለ ጥሩ አይደለምና ሪላክስ ግን መስራት ያለባችሁን እየሰራችሁ ማለት ነው። ለድምጼ ጥራት አሁንም በድጋሚ ይቅርታ ጠይቃለሁ። ወደ ጥያቄውን ቀጥል። ተራ ቁጥሩ ያው አለፍ አድርጌ ቀላሎቹን ቀድሜ ስላመጣውላችሁ ነው 5 ምናምን የሚለው። while counting the number from 1 to 10 Gray left one number. The number that he left was greater than 3 but less than 9. It was an even number and the number when reversed looked like another number. Which number is that? ከ1 እስከ 10 ያሉ ቁጥሮችን ግራይ የሚባል አንድ ሰው ሲቆጥር ይሄን እንኳን ወደ ኢትዮጵያ ስም መቀየር ይችሉ ነበር። አለሙ የሚባል ከበደ የሚባል ማለት ይችሉ ነበር። ቀጥታ ያው ከውጭ ተወሰደ መሆኑ ያስታውቅባቸዋል። ጥያቄው ግን ሞክ ኤግዛም ላይ እኛ ተፈትነናል ይሄን ጥያቄ እና ከ1 እስከ 10 ሲቆጥር የሆነ ቁጥር ዘለለ። ያ ቁጥር ከ3 የሚበልጥ ከ9 የሚያንስ ነው። ስለዚህ ካሉት ምርጫዎች ውስጥ አንዱን እንገላለን ማለት ነው። ከ3 የሚበልጥ ከ9 የሚያንስ ሊሆን የሚችለው 4 6 እና 8 ናቸው ማለት ነው። 2 ኤክስክሉድድ ሆኗል ባይ ዲፎልት ማለት ነው። ከዛ ቀጥሎ it was an even number 4 6 8 እነዚህም ኢቭን ናቸው። ቻሌንጅ ሊያደርጉን እየሞከሩ ነው። and the number when reversed looks like another number ነገር ግን ይሄ ቁጥር ሲገለበጥ ሌላ ቁጥር ይመስላል። በጣም ጥሩ። 4ን ብንገለብጠው ምንም የተለየ ነገር አያመጣም። 4ን ብንገለብጠው ያው እንደዚህ ነው የሚሆነው። 4 ሲገለበጥ እንደዚህ ነው። ምንም ለውጥ አያመጣም። 8ም ሲገለበጥ ምንም ለውጥ አያመጣም። 6ን ግን ብንገለብጠው 9 ይሆናል። ስለዚህ መልሱ ማን ነው? ቢ ይሆንላችኋል ማለት ነው። ይሄ ኮንፊርም የተደረገ አብዛኛዎቹ ሁሉም ማለት ይችላል መልሶቹ የተረጋገጡ ስለሆኑ በእርግጥ ይሄ ጥያቄ በቀጥታ ይመጣል ማለት ሳይሆን እንደዚህ አይነት ነገሮች ሊመጡ ስለሚችሉ ለማለት ነው። ቀጥል።
select the option that is related to the question mark in the same way as the second number is related to the first and the fourth number is related to the third. Note, operation should be performed on the whole number without breaking down the number into its constituent. ያ ማለት 1 3 9 የሚለውን ለየብቻ ብሬክ እያደረግን ሳይሆን የምንሰራው የሚለን 1 3 9 እንደ አንድ ቁጥር ነው የሚያዘው 228 ደግሞ እንደ አንድ ሆል ነምበር ነው የምትይዙትና ብሬክ እንዳታረጓቸው ነው የሚለን ጥያቄው። ይሄኛውም ያው ሲስተሙ ከገባችሁ በጣም ኤሌመንታሪ ነው። አናላይቲክ ማለት የነገሮችን አናላይዝ የማድረግ ግንዛቤያችን ለመለካት የሚጠቀሙበት ጥያቄዎች ናቸው። ማትስ ፓርቱ መቼም ኢንጆይ እያደረገኛል ብያቸዋለሁ። መጀመሪያ ምሰራላችሁ ይሄኛው በጣም የሚመች ጥያቄ ነው። 139 ብሎ 228 እንዴት አደረገው? ብዙ ጊዜ እንደዚህ አይነት ጥያቄ ሲሰጣችሁ ሁሌም የሚጠቅማችሁ ነገር ወይ መደመር ነው ወይ መቀነስ ነው ወይ ማባዛት ነው። እንደዚህ እያደረገ ነው የሚሰራው። ሌላ ምንም ሚንስ የለውም ማለት ነው። ስለዚህ 139 228 ያለው እንዴት አድርጎ ነው? ቁጭ ብዬ ሳስበው ነበርና 89 ነው የደመረበት። የሚገርማችሁ 89 ሲደምሩበት 229 ይመጣል። ከ122ም እንደዚሁ 89 ሲደምሩበት 200። ስለዚህ ፕላስ ስንት ነው ያደረገው? 89 እያደረገ ነው ሄደው። ስለዚህ ከ2 ሲደመር 89 ስንት ይመጣል? ኢኳልስ ቱ 91 ይመጣል። ዛንሰር ኢዝ ቢ ማለት ነው። ዛንሰር ኢዝ ቢ። እሺ የኛውን ጥያቄ እንየው። which figure replace the question mark in the given figure trace? አሁን ይሄ ስታዩት ስዕሉ ምናምን ሲበዛ ከባድ እንዳይመስላችሁ በጣም ቀላል ነው። እንዴት ነው ፓተርኑን እያደረገው? ፓተርኑን ማየት ነው። መጀመሪያ እቺ አሮው እዚች ጋር ነበረች። ወደ ሁለተኛው ሲመጣ ወደዚህ ነው ዝቅ ያደረጋት። ዘን ይችኛዋ አሮ ፎርዋርድ ስላሽ ትባላለች። ይቺ ባክዋርድ ትባላለች። ፎርዋርድ ነበረች፣ ቦታዋም ተቀይሯል። እዚህ ጋር አመጣት ይችኛዋን ፕላስ አቅጣጫዋም ተቀይሯል ማለት ነው። ዘን ይቺ ትሪያንግል እዚህ ጋር ነበረች፣ ወደ ሁለተኛ ወደዚህ ስንመጣ እዚህ ጋር ወሰዳት። ዘን ሰርክሉ አንድ ነበር፣ ፕላስ ዋን አደረገበት። እዚህ ጋር ስንመጣ ፕላስ ዋን አድርጎ ሰራው ማለት ነው። ወደ ሶስተኛው ስንመጣ ምንድነው ያደረገው? ይችኛዋን እዚህ ጋር የነበረችውን አሮው ቦታዋ እዚህ ጋር የነበረችውን ወደዚህ አመጣት። ይሄኛውን አሮ ደግሞ እዚህ ጋር መጣ። ይችን ትሪያንግል የተወሰዳት አሁን ትሪያንግሉን እዩት። ሁለተኛው ላይ ዘግዝቆታል ማለት ነው። ሁለተኛው ላይ ተዘግዝቆ እየዘቀዘቃቸው ነው የሚመጣው። ትሪያንግሏ ትዘቀዘቃለች፣ መልሳ ሶስተኛው ላይ ትስተካከላለች ማለት ነው። አያቸው እንዴት እንደሰራው። ስለዚህ የአራተኛው ጣፈንታ ምንድነው የሚሆነው? እዚህ ጋር ስንመጣ ፖይንቱ መጀመሪያ ሰርክሉ 1 2 3 ነበር፣ 4 ይሆናል። 1 2 3 4 ሰርክል ይሆናል ማለት ነው። ስዕሉ እንግዲህ ይቅርታ 4 ሰርክል ይሆናል ማለት ነው። መያዝ ያለባችሁ ሰርክሉ ስንት ይሆናል? 1 2 3 1 2 3 4 ሰርክል ነው የሚሆነው። አንድ ትሪያንግሏ እዚህ ጋር አልተዘቀዘቀችም ነበር፣ እዚህ ጋር ነው የምትመጣው። ስለዚህ ትሪያንግሏ ሳትወድ በግድ ትዘቀዘቃለች ማለት ነው። የተዘቀዘቀ ትሪያንግል ነው የምትሆነው። እዚህ ጋር ትሪያንግሏ ተዘግዝቃ ትቀመጣለች ማለት ነው። ትሪያንግሏ ተዘግዝቃ ትቀመጣለች። ይሄኛው አሮው ቦታው የት ይሆናል ማለት ነው? ይሄኛው አሮው እዚህ ጋር ይመጣል ማለት ነው። ይሄኛው አሮው እዚህ ጋር ነው የሚመጣው። ዘን ይሄኛው ስላሹ ደግሞ እዚህ ጋር ይመጣል ማለት ነው። ስላሹ እዚህ ጋር እንደዚህ ነበር እዚህ ጋር። ስለዚህ ወደዚህ ሲመጣ እንደዚህ ብሎ ይቀመጣል ማለት ነው። ይሄን የመሰለ እንፈልግ። ኤን እንየው። ኤ ምንድነው ስተቱ? 1 2 3 4 ሰርክሉ ልክ ነው። 1 2 3 1 2 3 4 1 2 3 ልክ ነው። ሰርክሉ ልክ ነው። ሰርክሉን ያሟላል። ዘን አሮው ግን ልክ አይደለም። አካሄዱን አይታችሁት ከሆነ አሮው እንደዚህ ሄደ፣ እንደዚህ መጣ፣ እንደዚህ ነበር መምጣት የነበረበት እዚህ ጋር ሲደርስ። ስለዚህ ይሄን አላደረገም። ኤ ውድቅ ይሆናል ማለት ነው። ኤ ውድቅ እናደርገዋለን፣ አይሰራም።
ቢን እንየው እስኪ። ቢ አሮው ልክ ነው፣ እዚህ ጋር መጥቷል። አሮው ራይት ነው። ሰርክሉ 1 2 3 4 ሰርክሉም ራይት ነው። ስላሿ ቦታዋ ልክ አይደለም። የስላሿ ቦታ ስላሿ ትክክል ናት። እዚህ ጋር ነው የምትመጣው። ስላሿም እዚህ ጋር ነው መምጣት ያለባት። ስላሹም ልክ ነው። እንደውም እንደዚህ ነበረ። እዚህ ላይ አይታችሁት ከሆነ ስላሹ እንደዚህ ነበረ። ወደዚህኛው ሲመጣ እንደዚህ አድርጎታል። ስለዚህ ኢ ስላሿም ልክ ናት። ትራያንግሏ ትዘቀዘቃለች። ምክንያቱም እዚህ ጋር አካሄዱን እዩት። እዚህ ጋር አልተዘቀዘቀም። እዚህ ሲመጣ ዘቀዘቀው። እዚህ ጋር ሲመጣ ልክ ከሆነ አሁን መዘግዘቂያው ቦታ ነው ማለት ነው። ትራያንግሉ አሁን የመዘግዘቂያው ቦታ ነው። ስለዚህ ቢ ትክክለኛው መልሳችን ቢ ነው ማለት ነው። ሲን እንየው። ሲ 1 2 3 4 ሰርክሉ ልክ ነው። ይሄኛውን ዳብል አድርጎታል። አይሆንም ማለት ነው። አንድ መስመር ነው ያለን፣ ሁለት አይሆንም። በዚህ ይወድቃል። ዲ 1 2 3 4 ሰርክሉ ልክ ነው። ይሄኛውም ልክ ነው። ይሄም ልክ ነው። ትራያንግሉ ግን የሚዘቀዘቅበት ነው። አሁን ትራያንግሉን ስላልዘቀዘቀው ኤክስ ይሆናል። መልሳችን ቢ ነው ማለት ነው። እሺ እንቀጥል። አይደንቲፋይ ዘ ሚሲንግ ነምበር ኢን ዘ ስሬስ። አሁን እንዴት እያደረጋቸው ነው ሄደ? ይሄ ፊቦናሲ ስሬስ ታስታውሳላችሁ? ማትስ ላይ ፊቦናሲ ስሬስ ስንማር አስታውሳለሁ፣ ታች ክላስ እና ከስንት ዓመት በኋላ ማለት ነው። በጣም ብዙ ጊዜ ሆነኝ። ግን በፊቦናሲ ስሬስ ነው የሚሰራው ይሄኛው። ያ ማለት 8 ሲደመር 13 21 ይሆናል። 21 ሲደመር 13 34 ይሆናል። 34 ሲደመር 21 55 ይሆናል። ስለዚህ 55 ሲደመር 34 ስንት ይሆናል? 89 ይሆናል። ይሄ ፊቦናሲ ስሬስ ይባላል። በቃ እንደዚህ ቁጥር ሚሲንግ ነምበር ምናምን ዘ ኔክስት ነምበር ካላችሁ ወይ መደመር ወይ ማካፈል ወይ ማባዛትን ተጠቅማችሁ ነው የምታገኙት ማለት ነው። ሶ ፊቦናሲ ስሬስ እስኪ አስታውሷት፣ እስኪ ትዝ ቢላችሁ የተማራችኋት። እንቀጥል። three of the following words are alike in certain way and one is different. ሶስቱ ቃላቶች ይመሳሰላሉ። እንደዚህ አይነት ጥያቄዎችም አሉ። እንደዚህ አይነት ጥያቄዎችም ብዙ ስላሉ እንድታስቡበት ይጠቅማቸዋል ብዬ አስባለሁ። ሴሌክት ዘ ኦድ ዋን ጎግል ስፔክታክል ባይፎክል ኦፕቲካል ሪደር። ኦኬ ሶሪ ባይፎክል ነው ያልኳቸው። ባይፎካል ባይፎካል ነው የሚሆነው። ስፈት ነው። ጎግል ስፔክታክልስ ምንድን ነው? ስፔክታክል እነዚህ በነገራችን ላይ ሶስቱም አንዳንዴ ቃላቶችን በአካሄዳቸውን መረዳት ትችላላችሁ። ስፔክታክል፣ ባይፎካል፣ ኦፕቲካል ይሄ እይታ ጋር የተያያዙ ችግሮችን የምንሰራባቸው መሳሪያዎች ናቸው። ለምሳሌ ባይፎካል የምንለው ሁለት የእይታ ችግር ያለበትን የሚያስተካክል መሳሪያ ነው። ኦፕቲካል ሪደር ደግሞ ይሄ ሾርት ሳይትድነስ ወይም ኒር ሳይትድነስ ያለባቸው ሰዎች ለነሱ የሚጠቅም የማንበቢያ መሳሪያ ነው። ስፔክታክልም እንደዛው ነው ስራው። ስለዚህ ዘ ዲፈረንት ወርድ ከሁሉም ለየት ያለው ጎግል ነው። እንደዚህ አይነት ነገሮች which one is odd ይመጣል፣ which one is different የሚል ጥያቄ ይመጣል። ያው ትሰሩታላችሁ በዚህ መልክ ማለት ነው። እዚህ ጋር ደግሞ if the letter of the word ፕሮዳክት ነው ያልኳችሁ ዛሬ ምንድን ነው? if the letter of the word product are arranged alphabetically then which letter would be farthest from the second letter of the word? የመጀመሪያው ስራችሁ ከዚህ ጋር የሚሆነው ጋይስ ይሄን ፕሮዳክት የሚለውን ቃላት አልፋቤቲካሊ ደርድሩት። ስለዚህ ሲ ትመጣለች መጀመሪያ፣ ከዛ ዲ ይመጣል፣ ኤቢሲዲ አይደል? ዲ ይመጣል፣ ከዛ ኦ ይመጣል፣ ከዛ ኤቢሲዲ ኦ ፒ ይመጣል፣ ኤቢሲዲ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ አይደለ? ኪው አር ኤስ ቲ ስለሆነ አር ትመጣለች፣ ከዛ ትመጣለች መጨረሻ ደግሞ ማን ይመጣል? ኦ ዩ ይመጣል ማለት ነው። ይሄ ነው።
አልፋቤት እንደዚህ በቃ አልፋቤት ነገር መደርደር ምናምን ፈተና አለ በደንብ ስላለ ኮንሴፕቱ እንዲገባችሁ ነው። አሁን ጥያቄው ይሄ በቀጥታ እንዲመጣ አይደለም። ይሄን የሚጠበቅ አይደለም ከስኮላር ከተማረ ሰው እሱ አይጠበቅም። የሚጠበቀው ምንድነው? በቃ አሰራሩ ከገባችሁ እንደዚህ አይነት ጥያቄ ለምን 1000 አይመጣም? ለምን 2000 አይመጣም? ትመልሱታላችሁ። ሶ ምንድነው ጥያቄው የሚሆነው? which letter would be farthest from the second letter? what is the second letter? d ዲ በጣም የራቀው farthest ማለት እንግሊዘኛ ኮምፓራቲቭ ስቴትመንት ስንማር እናስታውሳለንና farthest ይሄኛው በጣም እንትን ነው። ስለዚህ በጣም የራቀው ማለት ነው። በጣም የራቀው ዩ ይሆናል ማለት ነው። ዲ በጣም የራቀው ዩ ነው። መልሳችን ቢ ይሆናል። አንዳንዶቹ ቴክኒክ ነው የሚጠይቁት፣ ሲስተም ግንዛቤን ነው የሚጠይቁት። አንዳንዶቹ ከበድ የሚሉ ደግሞ አሉ። ውስብስብ የሆኑ ዝም ብለው ማለት የተወሳሰቡ ጥያቄዎች ወደታችን እናገኛቸዋለን። የሰርቴን ኮድ እንደዚህ አይነት ጥያቄ አለ። ቢበዛ 3 ምናምን ቢያንስ ደግሞ 1 አለ። አትሞስት 3 ይባላል። አትሊስት 1 ቢበዛ ማለት ነው። አትሊስት ማለት ቢያንስ ነው። እንደው ሶሪ እንግዲህ in a certain code 564 means study very hard, 736 means hard work pay, and 423 means study and work. Which one of the following is the code for work? the code for work ስለሚል ይሄን እጥለዋለሁ። በቃ አልፈልገውም። ለምን መሰላችሁ? the code for work ነው። እዚህ ውስጥ work የሚል ስለሌለ አልፈልገውም። ሊያምታቱ ነው ይሄን ያመጡት፣ የራሳቸው ጉዳይ። እኔ የምፈልጋቸው 7 3 6 እና 4 2 3 ነው። እነዚህን ነው የምፈልጋቸው። 7 3 6 ምን ይላል? ሃርድ ወርክ ፔይ ነው የሚለው። ሃርድ ወርክ ፔይ ነው የሚለው። ሃርድ ወርክ ኮምፒውተር ላይ መጻፍ በጣም ነው የሚያስቸግረው። ባይዘው ማለት በኪቦርድ ሳይሆን እየጻፍኩ ያለሁት በሌላ ነገር ስለሆነ ነው። እሺ 4 2 7 ስተዲ ኤንድ ወርክ ነው የሚለው። ስተዲ ኤንድ ወርክ ስተዲ ኤንድ ወርክ ነው የሚለው። ስተዲ ኤንድ ወርክ ኦኬ። ስለዚህ እዚህ ጋር እዩት 7 3 6 ሃርድ ወርክ ፔይ። ለእያንዳንዱ ወርድ ቁጥር ስጡት። ስለዚህ ይሄ ለ7 ቁጥር ነው ማለት ነው። ይሄ ለ3 ቁጥር ነው ማለት ነው። ይሄ ለ6 ቁጥር ነው ማለት ነው። እዚህ ጋርም ለእያንዳንዱ ወርድ አራት ስጡት። 4 2 3 ስለሚለው ማለት ነው። ለነዚህ ማለት ነው። ስተዲ 4 ቁጥር ነው። ኤንድ ለሚለው 2 ቁጥር ነው። ወርክ 3 ቁጥር ናት። ስለዚህ ወርክ ለሚለው እየተሰጠው ያለው ኮድ 3 ቁጥር ነው ማለት ነው። እዚህም 3 ቁጥር ነው፣ እዚህም 3 ቁጥር ነው። ሲ 3 ቁጥር ትላላችሁ ማለት ነው። እሺ ይሄን ጥያቄ እንየው። ኤስ ኤንድ ኬ አር ብራዘርስ፣ ደብሊው ኢዝ ማዘርስ ኦፍ ኤስ ኤንድ ኤም ኢዝ ማዘርስ ኦፍ ቲ። ኢፍ ቲ ኢዝ ሰን ኦፍ ኬ ዘን ሃው ኢዝ ደብሊው ሪሌትድ ቱ ኤም። ኤስ ኤንድ ኬ ምናምን የሚሉትን እንዲመቻችሁ እናንተ በእናንተ ቤተሰብ ስም መሰየም ትችላላችሁ። ለምሳሌ ኤስ ሳዳ ወይ ሰሚራ ልትሉት ትችላላችሁ፣ ወይ ደግሞ ስምረት ልትሉት ትችላላችሁ። ኬ ደግሞ ከበደ ልትሉት ትችላላችሁ። ደብሊው ደግሞ ዋለ ምናምን እንደዚህ፣ ቲ ተሰማ ልትሉት ትችላላችሁ፣ እንዲመቻችሁ ማለት ነው። እዚህ ጋር ኮንሴፕቱን ብቻ ነግራችኋለሁ። ሌላው ምንም አያስቸግራችሁም። በሰከንድ ነው የምትሰሩት። ብራዘር ማለት ቀላል ነው፣ ወንድም ነው። ለእናንተ መንገር አያስፈልግም። ማዘር ቀላል ነው፣ ፋዘር ቀላል ነው። ሰን ማለት ወንድ ልጅ ነው። ዳውተር ማለት ሴት ልጅ ነው። አለቀ። ሌላ የምጨምርላችሁ ፖይንት ግን ማዘር ኢሎ ምንድን ነው? ማዘር ኢሎ ማዘር ኢን ሎ ምንድን ነው? እቺ እንድታውቁልኝ ነው። ማዘር ኢሎ ማዘር እና ማዘር ኢሎ ይለያያል። ማዘር ኢሎ የምንለው በጋብቻ ነው። ለምሳሌ እኔ እናቴ ዘውዲቱ በለጠ ትባላለች፣ ወላጅ እናቴ። አባቴ ከዘውዲቱ በለጠ ጋር ተፋታና
አስናቁ የምትባል አገባ። ሁለቱም ለእኔ እናቶቼ ናቸው። ዘውዲቱ በለጠ ወላጅ እናቴ ስትሆን አስናቁ ደግሞ ማዘር ኢሎ ወይም የእንጀራ እናት ማለት ነው። በአማርኛ ማዘር ኢሎ ከተባላችሁ የእንጀራ እናት ገለነዋል አንዱን። ፋዘር ኢሎሳ ኦኬ፣ የኔ እናት እኔ ዳዊት ተስፋ ነው የሚባለው። ተስፋ የሚባል ሰው አገባችና እኔን ወለደች። ከአቶ ተስፋ ጋር አልተስማሙም። ከሆነ ጊዜ በኋላ ተፋተው ከበደ የሚባል አገባች። ከበደም ተስፋም ለኔ አባቶች ናቸው። ተስፋ ወላጅ አባቴ ሲሆን ከበደ የሚባለው ደግሞ የእንጀራ አባቴ ይሆናል ማለት ነው። ሶ ፋዘር ኢሎ ማለት ባጭሩ የእንጀራ አባት ማለት ነው። ሲስተር ኢሎ የሚባልም አለ። እዚሁ ልጨርስላችሁ። ሲስተር ኢሎ ምርጫ ላይ ባይኖርም ልንገራችሁ። ሲስተር ኢሎ ባጭሩ የወንድማችሁ ሚስት ናት። የወንድማችሁ ሚስት ሲስተር ኢሎ ነው የምትባለው ለእናንተ ማለት ነው። ብራዘር ኢሎ ደግሞ የእህታችሁ ባል ወይም አማች ማለት ነው። አማች ብራዘር ኢሎ ይባላል። ሲስተር ኢሎ ደግሞ ምራት ነው የሚባለው። አላቅም እንግዲህ እንደየአካባቢው ምራት መሰለኝ። ሲስተር ኢሎ ትባላለች። አሁን ወደ ጥያቄያችን መሄድ ነው። በጣም ቀላል ነው። ወደ ጥያቄያችን በመሄድ ሁሉንም ጥያቄዎች መልሳቸውን እንዴት እንደምሰራላችሁ ላሳያችሁ። ሶ ኤስ ኤንድ ኬ አር ብራዘርስ ናቸው ተብለናል። ኤስ ኤንድ ኬ ዘ አር ብራዘርስ W is mother of S. W is S ማዘር ናት። ኤስ ማዘር እዚሁ ላይ ኤስ እና ኬ ወንድምና ወንድም ከሆኑ የኤስ ማዘር ከታወቀች የኬም ፕሮባቢሊቲ ብሊው ልትሆን ትችላለች። ግን ኬ ከሌላ ሊወለድ ይችላል። ዝሮ ዝሮ ደብሊው የኬ ማዘርም መሆን ፕሮባቢሊቲ ያላት ማለት ነው። እዚህ ጋር ለምን ወንድምና ወንድም ስለሆኑ። ኤም ኢዝ ማዘር ኦፍ ቲ ሌላ አለ። ኤም የቲ ማዘር ናት። ኤንድ ቲ የሚባለው ሰው ደግሞ የኬ ሰን ነው። የኬ ወንድ ልጅ ከሆነ ኬ በሌላ አባባል ኬ ፋዘር ነው ማለት ነው። ኬ ፋዘር ከሆነ ደግሞ እንደገና ትመጣና ኤም የኬ ሚስት ናት ማለት ነው። አሁን አልቋል። ስለዚህ ደብሊው ምን ትሆናለች? ለኬ እናቱ ናት። አስቡ። ደብሊው እዚህ ጋር በደንብ ላምጣላችሁ። የኬ እናት ናት። የኬ ማዘር ናት ማለት ነው። አሁን ተመልከቱ። የደብሊው እና የኤም ግንኙነት ምን ይመስላል ነው ጥያቄ። ኤም እዚህ ጋር የቲ ማዘር ናት። ደብሊው የኤስ እና ኤም እና የኬ ማዘር ናት። ኬ ደግሞ የኤም ባል ነው። ስለዚህ ምንድን ነው የምትሆነው ማለት ነው? ኤም የኬ ሚስት ናት። ያ ማለት የሚስት ባል እናት ማለት ነው። ስለዚህ ማዘር ኢሎ ነው የሚሆነው ማለት ነው። ማዘር ኢሎ ነው። በደንብ እዩት። በጣም ኢንተረስቲንግ የሆነ ነገር ነው። ማዘር ኢሎ ነው የሚሆነው ማለት ነው። ለምን? ኤም የኬ ሚስት ናት ብለናል በተሰጠው መረጃ መሰረት። ደብሊው ደግሞ እናቱ ናት።
ደብሊው እናቱ ናት። ያ ማለት በእናንተ በራሳችሁ መውሰድ ትችላላችሁ። የእናንተ ወንድ ከሆናችሁ የእናንተ ሚስት አለች። ለወንዶች በወንዶች ሰቡት። የእናንተ ሚስት አለች። የእናንተ እናት አለች። የሚስታችሁና የእናታችሁ ሪሌሽን ምንድን ነው የሚሆነው? እናቷ ናት ማለት ነው። ለአንተ የአንተ ሚስት ለአንተ እናቷ ናት። ግን ወላጅ እናቷ ሳትሆን በጋብቻ የተገኘ ስለሆነ ማዘር ኢሎ እንላለን ማለት ነው። እሺ ወደ ሌሎች ጥያቄዎች ቀጥለናል። ሌላኛው ጥያቄ እንደዚህ ኢንፈረንስ ያለው አይነት ጥያቄ ነው። ስቴትመንት 1 ይሰጣል፣ ስቴትመንት 2 ይሰጣል። ከዛ በፊት መነሻ ኢንፎርሜሽን ይሰጣቸዋል። እንደዚህ አይነት ጥያቄዎችም ከ3 እስከ 4 የሚሆኑ በእኛ ጊዜ ተፈትነናል። Given below is a statement followed by two inference. Choose the inference that can be inferred from the given statement by selecting the right option. Statement: in a rain-affected cricket match, Team A won against Team B by Duckworth-Lewis rule by 50 run. ምንድን ነው የሚለው? የሆነ ግጥም ያለ ሩጫ ውድድር አይነት የሚመስል ግጥም ያለ ውድድሩ በዝናብ ከተጠቃ ወይም ዝናብ ከጣለ 50 እርምጃ ፈጥኖ የሮጠውን በጭቃው ላይ የሮጠው አሸናፊ ይሆናል ነው የሚለው ህጉ። ኢንፈረንስ 1 Duckworth-Lewis is a rule to finalize the winner of cricket match in case if the match is affected by rain. Exactly. ይሄ ህግ የሚሰራው ወይም ደግሞ ዳክወርዝ-ሌዊስ የሚባለው ህግ የሚሰራው ጨዋታው በዝናብ ወይም ጭቃ ካለ አሸናፊዎቹን ለመለየት የሚደረግበት ነው። ኢንፈረንስ 2 እዚች ጋር ኢንፈረንስ 2 ምን ትላለች? ቲም ቢ ባትድ ፈርስት። ቲም ቢ ቀድሞ ተሸንፎ ነበር። አሁን እዚህ ጋር ከዝናቡ በኋላ ያለውን የዳክወርዝ ህግ ተጠቅሞ ቲም ኤ አሸንፏል። ከዝናቡ በፊት ግን ወይም ደግሞ ቀድሞ ያሸነፈው ግን ማን እንደተሸነፈ ማን እንዳሸነፈ መረጃ የለንም። ስለዚህ ይሄ ኢንፈረንስ ቢ አይሆንም ማለት ነው። ሶ ኦንሊ ኢንፈረንስ 1 ፎሎውስ ይሆናል። እዚህ አይነት ጥያቄዎች በጣም ክሪቲካሊ በደንብ ማሰብ ይጠይቃል። በርካታ ጥያቄዎች አሉ። ስለዚህ ይሄኛው ጥያቄ በዚህ ነው የሚሰራው ማለት ነው።
ነው።